ህይወት ውስጥ የምናግዛቸው በጣም በርካታ ሰዎች ይኖራሉ። ምናልባትም አላህ ሪዝቃችንን እየሰጠን ያለ በምንረዳቸው ወላጆቻችን ምክንያት ይሆናል። ሁሌም በቋሚነት ቋሚ የሆነ መድኃኒቱን የምንሸፍንለት አንድ ምስኪን ይኖራል። ሁሌም የማይለቅ አይነት በሽታ ይኖርበትና መድኃኒቱን በቋሚነት እየሸፈንለት ይሆናል። ያም የሪዝቃችን ምክንያት ሊሆን ይችላል። አላህ እኔን መስጠት ለኔ ጸጋውን ማንቧቧት አስለምዶኛል። እኔ ደግሞ ለባሮቹ መስጠት አስለምጃለሁ። ታዲያስ ፈአኽሻ ኢን ገየርቱ ዓደቲ አን ዩገየረ አላሁ ዓደተህ። እኔ ያስለመድኩትን በመቀየሬ ምክንያት አላህ ለኔ ያስለመደውን መልካም ነገር እንዳይቀይርብኝ ይፈራለሁ ይላሉ። أحزان قلبي لا تزول حتى أبشر بالقبول. بسم الله الرحمن الرحيم. በሁሉም ዘመን የምንኖር ሰዎች ተመሳሳይ ባህሪ አለን። በተለይ ከገንዘብ ጋር የተያያዘ ባህሪያችን ተመሳሳይ ይመስላል። አላሁ ስብሓነሁ ወተዓላ በተከበረው ቁርአኑ ወኢነሁ ሊሑቢል ኸይሪ ለሸዲድ፣ የሰው ልጅ እኮ ለገንዘብ ያለው ፍቅር ብርቱ ነው ይላል አላሁ ስብሓነሁ ወተዓላ። አልኸይር የሚለው ቃል እዚህ ቁርአን አያ ላይ በሙፈሲሮች ሙሉ ስምምነት አልኸይር ማለት ገንዘብ ማለት ነው ብለዋል። ለገንዘብ ያለው ፍቅር የሰው ልጅ በጣም ከፍተኛ ነው። በነቢዩ ዓለይሂ ሰላቱ ወሰላም ዘመን ሁለት ወንድማማቾች ነበሩና አንዱ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ብዙ የማይርቅ በአብዛኛው እሳቸው ጋር ጊዜውን የሚያሳልፍ ቁርአን ሐዲት በመሰብሰብ እውቀት በመሰብሰብ ላይ የተሰማራ ወንድም አለ። ሌላኛው ደግሞ የሚጥር የሚግር ገቢ ለማግኘት ጥረት የሚያደርግ ሆኖ ያን ደግሞ ለወንድሙ ያካፍላል። ታዲያ ከጊዜ በኋላ እኔ በሰራሁት ይህ ወንድሜ ቁጭ ብሎ እንዴት ዝም ብሎ ያገኛል አይነት ስሜት ተሰማውና ወደ ነቢዩ ዓለይሂ ሰላቱ ወሰላም ሄዶ አቤቱታ ያቀርባል። ይህ ወንድሜ ምንም ሳይሰራ ከእኔ ነው የሚቀለበው አላቸው። ነቢዩ ዓለይሂ ሰላቱ ወሰላም አንድ ጥልቅ መልእክት ያለው የህይወት መርህ ሊሆን የሚችል አንድ ንግግር ተናገሩት። ለዓለከ ቱርዘቁ ቢሂ አሉት። ምናልባትም አንተ ሪዝቅ እያገኘህ ያለኸው በሱ ምክንያት ሊሆን ይችላል አሉት ነቢ ሰለላሁ ዐለይሂ ወሰለም። ይህ ስራ ፈትነትን ወይም ስራ አለመስራትን የሚያበረታታ ሐዲት አይደለም። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ይህንን የተናገሩት ስራ ሰርቶ በሚሰጠው ሰው ነው፣ ስራ ለማይሰራው ሰው አይደለም። ስራ የማይሰራው ሰው ደግሞ ሌላ በር አለው። ዲንህንም ተማር ራስህንም ቻል የሚባልበት ሌላ አለ። ይህን ሰውዬ ግን ሰጪ ስለሆነ ለዓለከ ቱርዘቁ ቢሂ አሉት ነቢ ሰለላሁ ዐለይሂ ወሰለም። ምናልባትም አንተ ሪዝቅ የምታገኘው በሱ ምክንያት ይሆናል አሉት። ህይወት ውስጥ የምናግዛቸው በጣም በርካታ ሰዎች ይኖራሉ። ምናልባትም አላህ ሪዝቃችንን እየሰጠን ያለ በምንረዳቸው ወላጆቻችን ምክንያት ይሆናል። ሁሌም በቋሚነት ቋሚ የሆነ መድኃኒቱን የምንሸፍንለት አንድ ምስኪን ይኖራል። ሁሌም የማይለቅ አይነት በሽታ ይኖርበትና መድኃኒቱን በቋሚነት እየሸፈንለት ይሆናል። ያም የሪዝቃችን ምክንያት ሊሆን ይችላል። የአክስታችን ልጅ፣ አጎቶቻችን፣ ቅርብ ዘመዶቻችን ትንሽም ቢሆን የምንሰጣቸው ስጦታ አላሁ ስብሓነሁ ወተዓላ በዛ ሰበብ የሚከፍትልን ሪዝቅ እሱ ብቻ ነው የሚያውቀው። አንዳንድ ጊዜ እነዚህን እውነታዎች በደንብ ሳንረዳ እንቀርና በመስጠታችን ምክንያት እየተሰጠን መሆኑን እንዘነጋና አላሁ ስብሓነሁ ወተዓላ ከሚሰጡት ጎራ ማድረጉን ከሚቀበሉት አለመሆናችን ትልቅ ጸጋ መሆኑን እንዘነጋና መስጠትን እንሰላቻለን። ግን በመስጠት ውስጥ እኮ ይሆናል የኛ ማግኘት ያለው። በመስጠት ውስጥ ይሆናል የኛ ማግኘት ያለው። ያን መዘንጋት አያስፈልግም ለማለት ነው። አንድ አብዱላህ ብን ጃዕፈር የሚባሉ ሰው ያሉትን ላንሳ። በጣም ከፍተኛ ሰደቃ የሚሰጡ ሰው ናቸው።
በነገራችን ላይ ከሰለፎች ዘካ የማይወጅብባቸው ሀብታሞች አልፈዋል ይባላል። ምክንያቱም ዘካ ለመውጀብ ሐውል መሙላት አለበት፣ 1 ዓመት መሙላት አለበት። 1 ዓመት ሊሞላ ከመቻሉ በፊት ወይም 1 ዓመት ከመሙላቱ በፊት ሰደቃ ሰጥተው ይጨርሳሉ። በሚቀጥለው ዓመት ገቢያቸው ለዘካ የሚበቃ ያክል ይሆናል። ግን ዓመት ከመሙላቱ በፊት ደግሞ አውጥተውታል። ያን የዛ አይነት ቸር ሰዎች አልፈዋል። እኒህ አብዱላህ ብን ጃዕፈርም እንደዛው አይነት ሰደቃ በመስጠት የሚታወቁ ናቸውና የቅርብ ዘመዶቻቸው እባክህን ቀንስ አበዛሃው ይሏቸው ነበር። ሱብሃንአላህ። አንዳንድ ጊዜ እንዲህ አይነት ሰዎችም አሉ። የሚሰጠው ሰው ሳይሰለቸው፣ የሚሰጠው ሰው ሳይሰስት በዙሪያው ያሉት ሰዎች ስስት ውስጥ ይገባሉ። እሱ ለሰጠው እና እባክህ ቀንስ ይሏቸዋል። አብዱላህ ብን ጃዕፈርን ምን አሉ? ለቀድ ዓወደኒ አላሁ ዓደተን ወዓወድቱ ዒባደሁ ዓደተን። አላሁ ስብሓነሁ ወተዓላ ያስለመደኝ ልምድ አለ፣ እኔም የሱም ባሮች ያስለመድኩት ልምድ አለ። አላህ እኔን መስጠት ለእኔ ጸጋውን ማንቧቧት አስለምዶኛል፣ እኔ ደግሞ ለባሮቹ መስጠት አስለምጃለሁ። ታዲያስ ፈአኽሻ ኢን ገየርቱ ዓደቲ አን ዩገየረ አላሁ ዓደተህ። እኔ ያስለመድኩትን በመቀየሬ ምክንያት አላህ ለእኔ ያስለመደውን መልካም ነገር እንዳይቀይርብኝ ይፈራለሁ ይላሉ። ለዓለከ ቱርዘቁ ብሂ፣ ምናልባትም በሱ ምክንያት ሪዝቅ እያገኘህ ይሆናል። የህይወት መርሃችን ይሁን የምንረዳቸው የምናግዛቸው ደካሞች። ምናልባትም አላሁ ስብሓነሁ ወተዓላ እኛን አከፋፋዮች አድርጎ ሹሞን ይሆናል። ነገ እኛም ሰዎች እጅ መውደቃችን እርግጠኞች አይደለንም። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም አላህ ባሮች አሉት ጸጋውን በእነሱ በኩል የሚያከፋፍልባቸው። እነርሱ ግን እምቢ ብለው ያን ጸጋ ማከፋፈል ሲያቆሙና ሲይዙት ኢንተዘዐሃ ሚንሁም ብለዋል። ከነሱ ይነጥቅና ሐወለሃ ኢላ ገይሪሂም ለሌሎች አከፋፋዮች ይሰጣል፣ ያን ጸጋ ያጡታል ብለዋል። ምናልባትም አላሁ ስብሓነሁ ወተዓላ የሰጠን ጸጋ እኛ ዘንድ እንዲቆይ ምክንያቱ የምንሰጠው መልካም ነገር የምናበረክተው መልካም ነገር ይሆናል። የተከፈተልን ሪዝቅ የተከፈተው እኛ ባስደሰትነው ምስኪን ይሆናል። ያም መዘንጋት የለብንም ለማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።